ሄሎ እንዴት አደሩ? በቀደም ክፍክሽን ቢያለኝ ስልኬን እንግዲህ ብሎ ሃሌሉያ መንፈስ ቅዱስ እናመሰግንሃለን እናከብርሃለን ከፍ እናረጋሃለን የኔ ጌታ መልካም ነህ ደግ ነህ ቸር ነህ ቅዱስ ኃያል ገናና አምላክ ነህ ክብር ምስጋና ይገባሃል በኢየሱስ ክርስቶስ ስም እናመሰግንሃለን አንተ ታላቅ ነህ ኃያል ገናና አምላክ ነህ በዚህ ማለዳ ደግሞ እግዚአብሔር ሆይ ክፉ ሁሉ ከዙሪያው እንዲታሰር በጌታ በኢየሱስ ስም የክፉ አጀንዳ እግዚአብሔር የዘላለም አምላክ የኔ ጌታ የተመታ እንዲሆን በኢየሱስ ስም ጸልያለሁ አሜን እግዚአብሔር ሆይ አንተ ትልቅ ነህና ትልቁ እግዚአብሔር ትልቅ ነን ባሉት የክፉ አጀንዳዎች ላይ የክፉ ሐሳቦች ላይ የክፉ ቅዶች ላይ አሁንም እግዚአብሔር ሆይ ባልሞት ባይተጋዳይነት የሚንቀሳቀስ ግን ሞቱ አልሞትኩም የሚል መንፈስ እግዚአብሔር ሆይ በጌታ በኢየሱስ ስም ከምድራችን ከኢትዮጵያ ላይ ከገጠር ከከተማው ላይ ከህዝቡ አይምሮ ላይ አስተሳሰብ ላይ አመለካከት ላይ በኢየሱስ ስም የተመታ ይሁን በጌታ በኢየሱስ ስም የፈረሰ ይሁን አሜን በኢየሱስ ክርስቶስ ስምና ስልጣን ከባለስልጣናት ዙሪያ እግዚአብሔር ህዝቡን ከሚያገለግሉ ወንበር ላይ ከተቀመጡ ባለስልጣናት ዙሪያ አቤቱ በስውር በግልጽ እግዚአብሔር ሆይ በሚስጥር በረቂቅ እግዚአብሔር ሆይ ከሚሰሩ ሰዎች አይምሮ ልብ ነፍስ መንፈስ ስጋ ዙሪያ በኢየሱስ የተመታ እንዲሆን እግዚአብሔር ሆይ አስመሳዮች ሸንጋዮች ጌታ ሆይ ምን እንደምስጥ ውስጡን እግዚአብሔር ሆይ የሚቦረብሩ ቦርቧሪ መናፍስቶች እግዚአብሔር የዘላለም አምላክ ስራቸውን እናፈርሳለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስራና ሴራቸው ሐሳብና ምክራቸው ይፈረስ ይሁን በኢየሱስ ስም በጌታ በኢየሱስ በናዝሬቱ ጌታ በኢየሱስ ስም የተመታ ይሁን አባቴ በየቢሮዎቻቸው የተሰገሰጉ እግዚአብሔር ሆይ በኢየሱስ ስም በባሪያ ቢሮ ዙሪያ ያሉ በባሪያይቱ ቢሮ ዙሪያ ያሉ ጌታ ሆይ በዛ ግቢ ላይ አያንተ እጅ እግዚአብሔር ሆይ በኢየሱስ ስም ክፉ ተግባራቸውን ክፉ ሐሳባቸውን ክፉ ቅዳቸውን እንድትነቅልኝ በኢየሱስ ስም ጸልያለሁ ባሪያህን የሚያስነቅፍ እግዚአብሔር ሆይ ነቀፋን የሚያመጣ በጉያ በብብት ያለ ተንኮለኛ በራሪ እባብ የጨለማው ጉልበት ሰራተኞች ተላላኪ መናፍስቶች በጌታ በኢየሱስ ክርስቶስ ስምና ስልጣን ስራቸውን እናፈርሳለን ሐሳብና ምክራቸውን እንገለብጣለን በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሐሳብና ምክራቸው አጀንዳና ቅዳቸው ለዘላለም የተገለበጠ ይሁን በጌታ በኢየሱስ ስም ራጃና ማጋዶ ጎሎጎዲያ በኢየሱስ ስም በጌታ በኢየሱስ ስም የተሰወረ ሐሳብና ፈቃዳቸው እግዚአብሔር ሆይ የተገለጠ እንዲሆን እኔ በኢየሱስ ስም ጸልያለሁ ተሰውረው እንዳይቆዩ ተሰውረው እንዳይከርሙ ተሰውረው እግዚአብሔር የዘላለም አምላክ ከዚህ በኋላ ስራቸውን እንዳይፈጽሙ እንዳያስፈጽሙ በናዝሬቱ ጌታ በኢየሱስ ስም ሐሳባቸው የተመታ ይሁን በኢየሱስ የሌባ መንፈስ የተመታ ይሁን ያጭበርባሪ መንፈስ የተመታ ይሁን የተኩላ መንፈስ የተመታ ይሁን በኢየሱስ ህዝብን የሚያስጨንቁ በየቢሮ በየክፍለ ከተማው በከተማው በቀበሌ በወረዳ እግዚአብሔር ሆይ በገጠር በከተማ በክልሎች በኢየሱስ በጌታ በኢየሱስ በናዝሬቱ ጌታ በኢየሱስ ስም የተመታ እንዲሆን ጸልያለሁ የህዝቡን ያኮርፍ እንዲቀየር እግዚአብሔር ሆይ ተጎድቻለሁ እንዲል በእርግጥም እየጎዱት ያሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አስጨናቂዎች የብዙዎችን መቀነት የሚፈቱ የብዙዎችን ቦርሳ የሚያንኳኩ በኢየሱስ ስም የብዙዎችን ካዝና የሚገለብጡ በጌታ በኢየሱስ ስም ጉቦኞች እውሮች ናቸው ተብሎ ተጽፏልና እግዚአብሔር ሆይ እነዚህ እውሮች መንፈሳቸው እንዲመታ ጸልያለሁ እኔ በኢየሱስ ስም መንፈሱ እንዲመታ ስራው እንዲፈርስ ሐሳቡ እንዲፈርስ እቅዱ እንዲፈርስ ሽንገላቸው የተገለበጠ እንዲሆን እንጸልያለን በጌታ በኢየሱስ አባቴ ምድሪቱን እንድታጸዳለች ምድሪቱን እንድታጠራለች ምድሪቱን እግዚአብሔር የዘላለም አምላክ የኔ ጌታ በኢየሱስም ካለችበት ነገር ነፃ እንድታወጣለት በናዝሬቱ ጌታ በኢየሱስም የህዝቡን አይምሮ እግዚአብሔር ሆይ እንድትለውጥለት እንድትባርክለት በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር የአባቶች አምላክ እግዚአብሔር ባሪያህን የሚያስጨንቁ ነገሮች ሁሉ ለዘላለም ላያገኛቸው እግዚአብሔር እሱንም ላያገኙት በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር የፈረሰ እንዲሆን የፈረሰ የተመታ የተመጣጣን አሜን አምላክ በጌታ በኢየሱስ ክርስቶስ ያስጨናቂው ዘንግ ሁሉ እንዲሰባበር እንዲነቃቀል እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ
በናዝሬቱ ጌታ በኢየሱስ ስም በክርስቶስ ኢየሱስ ስም የተገለበጠ እንዲሆን ጸልያለሁ። የአባቶች አምላክ የአብርሃም የይስሐቅ አምላክ የያዕቆብ አምላክ የሐዋርያት የነቢያት አምላክ ራጃና ማዱና ማጋር ኤክሬቬጀኔ ሜጋንዶ ግሎቦስ ሴምፔሌቦራ መስከረም እግዚአብሔር ሆይ ግንቦት ወር የኛ የምስጋና ወር ነው። እግዚአብሔር ሆይ አንተን የምናመሰግንበት ምድሪቱ የምታርፍበት እግዚአብሔር ሆይ ተኩላው ቀበሮ ለቃሚው ፍጥቃቅን ቀበሮ ሁሉ የሚልያዝ የሚለቀምበት ሐሳቡ የሚመታበት ወር ነው። እግዚአብሔር ሆይ እንዳይሆን የሚታገሉ ሁሉ ግን በጌታ በኢየሱስ ሐሳባቸው ፍቅራቸው ቅዳቸው አጀንዳቸው የፈረሰ እንዲሆን በኢየሱስ ስም ጸልየናል። አባት ሆይ ጸጋህን እንድጨምርለት ኃይልን እንድታስታጥቀው ይሄን ህዝብ የሚበራበት የሰጠው በቅር ጌታ ሆይ አንተ ቀድመ እሱ አንተን እየተከተለ ህዝቡን መምራት እንዲችል አባት እግዚአብሔር በጌታ በኢየሱስ ስም ስላንተ ተሰጠው እስከዛሬ ተገለጠበት ከገለጠው ከጥበብና ከእውቀት መንፈስ እልፍ ያለ ለዚህ ጊዜ ደግሞ የሚያስፈልግ ለዚህ ወር የሚያስፈልግ እግዚአብሔር ለዚህ ቀን የሚያስፈልግ ለዚህ ሳምንት የሚያስፈልግ እግዚአብሔር ጸጋህን እንድጨምርለት ኃይልን እንድታስታጥቀው መንፈስን እንድትሞላው በኢየሱስ ስም ነው ጸልያለሁ። እግዚአብሔር ሆይ ከዙሪያው ደግሞ ጌታ ሆይ መልካም የሚመስሉ ግን መልካም ያልሆኑ እግዚአብሔር ክፉ እግዚአብሔር የተቆጣጣራቸውን በውስጣቸው ያለውን መተሰዎችን ምርኮ እንድትሰጠው አሳልፈ እንድትሰጠው ጌታ ሆይ በኢየሱስ ክርስቶስም አንተ የሞትክለትን ሰው መጥላት አንችልም። አባቴ አንተ የሞትክለትን ኢየሱስ አንተ የተንጠለጠልክለትን አንተ በቀራንዮ መስቀል ዋጋ የከፈልክለትን ሰው መጥላት አንችልም። ነገር ግን ውስጥ ያለውን መንፈስ ነው የምንጠላው። እግዚአብሔር ሆይ ክፉ የሚሰራውን አጀንዳ ነው ከውስጡ መመታ። እግዚአብሔር ሆይ ሰዎችን ሁሉ ግን አይምሯቸው ወደ ልቦናቸው ተመልሰው እግዚአብሔር ሆይ ለምድራቸው ለህዝቡ ጌታ እርስ በርስ ተያይዘው ምድሪቱን ለማልማት እስክትመጣ እስከምንሰበሰብ እስከምንመጠቅ እስከ ምጽአት ቀን ድረስ ጌታ ሆይ ለዚች ምድር የገባው ኪዳን እግዚአብሔር ሆይ ከከርሰ ምድሯ ውስጥ እግዚአብሔር ሆይ አረም የሸፈነውን በመጪው በቀኑ ዘመን አወጣልሃል ይላል ጌታ ነው። አሜን። እግዚአብሔር ሆይ እናመሰግንሃለን። ተባርከሃለን። የአባቶቻችን አምላክ እግዚአብሔር ከፍ እናረጋለን። ሃሌሉያ የሚቋቋም የለም ነው የሚል በማንነቱ እግዚአብሔር ነው የሚል የጌታ መንፈስ ሃሌሉያ። ሙሴ የተገለጠው በማንነቱ ነው። በቃ ይሄን ቃል ነው ሰሞኑን የሚሰጠኝ። ሙሴ በማንነቱ ነው የተገለጠው። በቃ እዛ ቦታ ስላለ ያንን ቦታ በመምሰል አይደለም የተገለጠው። በግብፃዊነት መንፈስ አይደለም የተገለጠው። ሙሴ የተገለጠው በማንነቱ በዕብራዊነቱ ሙሴ የተገለጠው እግዚአብሔር ለአጀንዳው በፈለገው ዓላማ ነው የተገለጠው። ስለዚህ በዚህ ክብር ገልጸሃል ይላል ጌታ መንፈስ። ኢየሱስ ጌታ ነው። አታፍርም። የሚያሳፍሩ ግን ይኸውልህ 100% ያፍራሉ። አሜን 100% ምንም 1% እግዚአብሔር አላስቀረላቸውም ነው የሚለኝ ጌታ መንፈስ። ኢየሱስ ያድናል። ሃሌሉያ። እግዚአብሔር ጨክኗል። አንተም በጽድቅ በቅድስና እግዚአብሔርን በማወቅና በመፍራት የምትጨክንበትን መንፈስ እጨምርልሃለሁ ይላል ጌታ መንፈስ። አሜን። ኢየሱስ ጌታ ነው። አትደራደርም ከዚህ በኋላ ነው የሚለኝ ጌታ መንፈስ። ልጄ እኔም አልደራደርም አንተም አትደራደርም አናደራድርም ይላል ጌታ መንፈስ። አልፎ መሄድ ሆኖልናል ይላል መንፈስ ቅዱስ። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር ነገርን ሁሉ ወደ ፀሐይ ወደ ብርሃን እነዛ ሰዎች እኮ ወደ ኢየሱስ መቃብር ሲሄዱ እኮ ማልደው ተነሱ ይላል። ግን ፀሐይ እስኪወጣ ጠብቀዋል። ሰው ይያቸዋ ፀሐይ ይውጣ በጨለማ ይሄዱ ሰንበትንም እንዳስተማራቸው እሱ ቢሞትም ጠብቀዋል። ስለዚህ ኢየሱስ ያድናል። ነገር ሁሉ በጊዜና በሰዓቱ ውብና ድንቅ ሆኖ በዚህ ወር ይገለጣል ይላል ጌታ መንፈስ። አሜን። ይሄ ወር ይኸውልህ አብይዬ የምስጋና ወር ነው። ይሄ የእልልታ ወር ነው። ይሄ ወር በቃ ተዘልለ እርፍ ብለህ ቁጥ ብለህ በትክክለኛው በርጩማ ላይ የምትዘለልበትና የክፉን ሐሳብ ዘለህ እግዚአብሔር ሐሳብ ላይ የምትቆምበት ወር ነው ይሄ ወር። አሜን። ኢየሱስ ያድናል። ይሟርቱ ሟርታቸው ገለባን በቃ የጠረባ ጩኸት ነው የሚለው መንፈስ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ትልቅ ነው። ቢሮዎቻችሁን እግዚአብሔር ይፈትሻል። በየቢሮዎቻችሁ ላይ እግዚአብሔር ይሰራል። ፈጽሞ ይሁንታ ዝምድና ትውውቅ ውለታ እንዳይዝ ይላል ጌታ። አሜን። ጨክን ይላል መንፈስ ቅዱስ። አሜን። ኢየሱስ ያድናል። ነቀፋን በዙሪያ የሚያደርጉትን ወጥመድ ይዟቸዋል ነው የሚለው ጌታ መንፈስ። አታፍርም። በቃ አታፍርም ማለት ምንድነው? አታፍርም ብቻ ነው በቃ። አላፍርም እያልክ ነው የምትወጣው። አላፍርም። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ያድናል። እኔ ውስጤን ሳይሞላው አልነግርም። አንተም ታውቃለህ። በቃ ይኸው በዝንዬ ቢሮ ፍተሽ አድርግ። ፈትሽ በደንብ ፈትሽ።
እዛ ጋር የተሰወረ የተጋደመ እባብ አለ። ፈትሽ። እግዚአብሔር ደግሞ አሳልፎ ይሰጣል። ፈትሽ። ኢየሱስ ጌታ ነው። ኢየሱስ ዝም ብያለልህም 2 ዓመት ከምናምን ዝም ብያድጭ ነው ያለው። አሁን ግን ፈትሽ። እግዚአብሔር በግልጽ ነገሮችን አሳልፎ ይሰጣል። በጣም ጥሩ ነገር አይደለም። ዝም ብለህ ምንም እርለሷም ሳታውጣ ፈትሽ። እግዚአብሔር አሳልፎ የሚሰጥ ነገር አለ። በቅንነት በየዋህነት እግዚአብሔር በመፍራት የእግዚአብሔር ሰዎች ናቸው ብላችሁ በቃ ነገሯን ልቧን ሁሉ በከፈተችው ነገር እየተሽለኮለከ ያለውን እባብ ይዘዋል። ይሉኝታ እንዳይዝ በቃ ከለማውዲያ ይኸውልህ ማንም የለም ላንተ ልንገር። ሁሉም ነው ማለት ኢየሱስ ያድናል። ፈትሽ ፈትሽ በቻልክ ጊዜ ደግሞ ሱራፌልን ጥራና አነጋግረው። በጣም ከፍተኛ ጥፋት እየጠፋ ነው። ልክ ያልሆነውን ነገር ማንም ይሁን ግረን ንቀል ያለህን ንቀል። ክብር ለጌታ ይሁን። በፍጹም እግዚአብሔርን ያስቀመጠ አንተ ዘመድ አላስቀመጠም፣ አገልጋዮች አላስቀመጡም። ማንንም አገልጋይን በመንፈሱ እንጂ ይኸውልህ በተቀመጠበት ማዕረግ እንዳትፈትሽ ከኔም ከእናትህ ጀምሮ ኢየሱስ ጌታ ነው። እዚህ ፈትሽ። በተቻለ መጠን ያን ልጅ አግኝና አነጋገር። ትልልቅ ሚስጥሮች ይገልጽልሃል። ኢየሱስ ጌታ ነው። የተሰወረ እባብ የተደበቀ እባብ አለ። 100% ነው የምነግርህ። በቃ አግኝ አምስት እንዳትደብቀኝ ብለው ይናገር። የከፋ ነገር እየተደረገ ነው። ፈትሽ። ዝም ብለህ ምንም ሚስጥር ሳታውቅ ምንም አስፈልግም። እዛው ውስጥ ሆኖ የሚያይ ሰው ያየኸውን አውጣ በል። የምታውቀው ነገር ነው። እግዚአብሔር አሳልፎ የሚሰጥ ነገር አለ። ተባረክ። መልካም ቀን ይሁንልህ። አንተ ብሩክ ነህ። የተባረከ ነህ አንተ ውስጥ። አሁን ልንበላ የምንበላበት ክብር የምንፈልግበት ሰዓት አይደለም። አሁን የእግዚአብሔርን ሐሳብ አስፈጽመን እግዚአብሔር ሲጨርስ አብረን የምንከብርበት ሰዓት ይመጣል። ሃሌሉያ ሃሌሉያ ሃሌሉያ። ጌታ ሆይ ተባረክ። መንፈስ ቅዱስ አረምን አነሳልሃለሁ። ስለሚነሱ አረሞች እናመሰግናለን። ጌታ ሆይ የሚወጣው ስለሚወጣ የሚገለጠው ስለሚገለጥ ከፍ እናረጋለን። የኔ ጌታ ወደ ኋላ የሚጎትት ሁሉ ሰንሰለት እስራት እግዚአብሔር ከህዝቡ እግዚአብሔር ጫንቃ ላይ ስለተበጣጠፈ ክብር ላንተ ይሁን። ሃሌሉያ። ሁሉ በሰላም ያልቃል ነው የሚለው። በትውልድ ስፍራ ላይ ሊገዳደር ቀድሞ የወጣውን የአውሬውን ራስ ወግቼዋለሁ ይላል የጌታ መንፈስ። በትውልድ ስፍራ ላይ አላውቅም የወጣ ቀደም ካለ የወጣ በራሪ እባብ ያለው የሚበረባ የሚወነጨፍ እባብ እግዚአብሔር ግን ጭንቅላቱን መጥቶታል። ፈጽሞ መርዙን ከዚህ በኋላ ላይረጭ የመርዝ መውጫ ቀዳዳውን ደፍኜዋለሁ ይላል የጌታ መንፈስ። አቀለልኩልህ ይላል። አቅልዬዋለሁ። በህዝቡ ልብ ላይ በሚሄድበት አካባቢ መንደር ላይ ከተማ ላይ ከባድ ነው። እዚህ ላይ አስተያየት መስጠት እንግዲህ ክፍት እናድርገው ለሁሉም። ግን ታጃና ማዱና ገገ ምናምን ትላለች። የወፍ ቋንቋ ይሆን ምን አናውቅም። እንዴት አድርገው እንደሚተረጉሙት አናውቅም። አብይ ራሱ እንደዛ ብለ የሆነ ቦታ ላይ አብይ ራሱ እንደዛ ይላል። ኢትዮጵያ ጽናቱን ይስጥሽ ነው የሚያስብለው። ኢትዮጵያ ጽናቱን ይስጥሽ ነው። እንግዲህ አጠገብ ዝንዬ አብይዬ ነው የምትለው። እንግዲህ ዝናሽ ምን እንደምትለው አናውቅም። እሷ አብይዬ ካለችው ዝናሽ ምን አይነት እንዴት አድርጋ እንደምታቆላምጠው። ዝንዬ ቢሮ ግን ፈትሽ ብለዋለች። ጉድ ፈልቷል። እዛ የተጋደመ እባብ አለ። ለሱ አትንገራት፣ ኃይሉን በሚስጥር አድርገው ሁሉ ነው የምትለው። ለሱራፌል አግኘው ትለዋለች። ንቀል ያለህን ንቀል፣ ከለማ በላይ ማንም የለህም። ለማ እንኳን ክዶሃል። እንግዲህ ዝም ብዬ እዚህ ላይ ብዙ አስተያየት መስጠት ከባድ ነው ከአቅሜ በላይ ስለሆነ ይሄን ልተው ዝም ብዬ ዛሬ